የበጋ መስኖ ስንዴ ልማትን በመተግበር ተጠቃሚ ለመሆን ተግተን እየሰራን ነው ያሉ የጭቆርቲ ቀበሌ አርሶ አደሮች በሀገር አቀፍ በግብርናው መስክ ከፍተኛ ትኩረት ተሰጥቶት እየተተገበሩ ካሉና ከፍተኛ ውጤት እየታየባቸው ከሚገኙ የልማት ስራዎች መካከል የበጋ መስኖ ስንዴ ልማት ዋነኛው ተጠቃሽ ነው። በባቲ ወረዳ ስራው በንቅናቄ መከናወን ከጀመረ ወዲህ ከፍተኛ መነቃቃትና የስራ ተነሳሽነትን በመጨመር አርሶ አደሩ በልማቱ ተሳታፊ ማድረግ መቻሉን የግብርና ጽሕፈት ቤት አስታውቋል። መንግስት በመስኖ ልማት አስፈላጊነት በውሃ አቅርቦትና በቴክኖሎጂ አጠቃቀም ዙሪያ ስልጠና ከመስጠት ጀምሮ በግብአት አቅርቦትና በባለሙያ ቅርብ ድጋፍና እገዛ እየተደረገላቸው መሆኑን የጨቆርቲ ቀበሌ አርሶ አደሮች ተናግረዋል። በዚህም መሰረት የበጋ መስኖ የስንዴ ልማትን በመተግበር ተጠቃሚ ለመሆን ተግተን እየሰራን ነው ብለዋል። የወረዳው ግብርና ጽሕፈት ቤት እንደገለጸው አርሶ አደሩ ቀደም ሲል ከመስኖ ጋር ቀድሞ የተዋወቀ እንደመሆኑ መጠን ተጨማሪ ስልጠናን በመስጠት ያለሙ መሬቶችን ጭምር በማልማት ምርትና ምርታማነትን የሚያሻሽሉ ስራዎች እየተከናወኑ መሆኑን ገልጿል። የግብርና ቴክኖሎጂዎችን በአግባቡ መጠቀምና የአርሶ አደሩን ግንዛቤ በማሳደግ ተጠቃሚነትን የሚያረጋግጥ የበጋ መስኖ ስንዴ ልማት በንቃት እንዲሳተፍ በመደረጉ እንደ ወረዳ ተጨባጭ ለውጥ እየታየ መሆኑን የቀበሌው ደጋፊ የግብርና ባለሙያ ተናግረዋል።